Ethiopia National Anthem. ዛሬ ሱቅ ገባን። ከዛ ቃላችንን ገዝተን ሄደን እዛ እስኪ መዝናት አልኩት። መዝናት አንድ ፍሬ አለኝ። አሁን አንድ ፍሬ ናት። ከዛ ኪሳረቂያት ከዚያ መዘናት እዚህ ጋር ሰጣኘች ይልኩኝ የዛውሪ ሂሳብ ልከፍል ማችን ብቻ እንደ ሰምሰይ እንዴት በዚህ ትገፋለህ አሉኝ። ከዛ ስማልኳቸውና ሄድኩ። በጣም ገረማቸው። እሷን አወጣሁ። ከዛ በኋላ ስታስዋኝ እንደይች አንድ ፍሬ አሁን ስለዚህ ይችን አንድ ፍሬ ያስኩኝና ማናጀሩን ጠራችውና አለችው መጣ እስኪ ቻንዳ ዋኔቱ በቃ ይሄ ነው ምናምን አለች። ከሻለች ከዛ በኋላ ያችን ከበርሽን ተብርናት አዛን ማለሲኛ ነበር መኪና ከፈልኩኝ። ወደ ቤቱና ተች ተቀበልኩ። ከዛ በኋላ እንደ በትልቅ ፊስታ አድርግልኝ አልኳት። በዛ በትልቅ ፊስታ አደረገችልኝ። ያን ይዤው ወጣሁ። እየገፋሁ ያለ በር ላይ ሴኩሪቲ ያለ ምንድን ነው እስኪ የዋልኩት ሳይሆን ባዶ ፊስታ ሳይሆን አንድ ቃል ያለች በቃ ተዋረኝ በቃ እስኪ አወጣነኝ ያልኩት ሌላ ሰው መጥቶ ይዞልኝ ወጣ። ከዛ ወጣን። በዛ መኪና ውስጥ ከተተውና ተመለስ አልኩት። ወደዚህ ነው አለ። ከዛ መኪና ውስጥ አስገባ። ብድግ ያደርገው ሰው በጣም ቀላል ነው። ከዛ እሱም ገረመው። ይህን ይመስላል በቃ። ይችላል ግን ምናልባት አላህ እኛን እያኖረን ያለው ህይወት እኛ ያልወደድነውን ሊሆን ይችላል። ግን አላህ እኛ ምንም አንውደደው እንጂ በእርግጠኝነት የሚያኖረን ህይወት ለኛ ኸይር ያለውና የተሻለውን ህይወት ነው። ለዚህ ነው ቁርአን ላይ
وعسى أن تكرهوا شيئا وهو خير لكم እናንተ የጠላችሁትና ያልተመቻችሁ ነገር ለእናንተ ኸይር ያለው ነገር ይሆናል። وعسى أن تحبوا شيئا وهو شر لكم እናንተ የወደዳችሁለትና የተንገበገባችሁለት ህይወት ደግሞ ለእናንተ ሸር ያለው ይሆናል ይላል አላህ ሱብሓነሁ ወተዓላ። والله يعلم وأنتم لا تعلمون ታዲያ አላህ ነው የሚያውቀው እናንተ ግን ለራሳችሁ እንኳን የማታውቁ ሰዎች ናቸው ይላል አላህ ሱብሓነሁ ወተዓላ። ታዲያ እኛ በማናውቀው መልኩ ለኛ የተሻለውን እየመረጠ ለሚያኖረን ጌታ ጥራትና ምስጋና ይገባው። አልሐምዱሊላህ። አይ ወላሂ አልሐምዱሊላህ።